ያለንበት ዘመን ወደ በላ ወደ ፈተና የሚጣራበት ጊዜ ነው። ረሱል ሰለላሁ ዐለይሂ ወሰለም ለዛ ነው ከናንተ በኋላ ቀናቶች አሉ ረሱል ሰለላሁ ዐለይሂ ወሰለም የሚመጡ ቀናቶች አሉ። በዛን ጊዜ ዲኑን አጥብቆ በመያዝ ላይ ሶብር የሚያደርግ ሰው ከናንተ ከሱሐባዎች ውስጥ የ50 ሱሐባ አጅር ያገኛል አሏቸው። ከነሱ ነው ሲሉ ላ ከናንተ አስቡት እንግዲህ ዲንን በአሁኑ ሰዓት ላይ አጥብቆ መያዝ ሐቅን አጥብቆ መያዝ ፍም እሳት እንደመጨበጥ ረመጥ እሳት እንደመጨበጥ ከባድ ሆኗል ማለት ነው። ሶብር ያስፈልጋል። ሐራሙ ነገር አፍ አውጥቶ እየተጣራ ነው። አዑዙ ቢላህ ብለን አይናችንን ሰበር ማድረግ ያስፈልገናል። በአሁኑ ሰዓት ላይ ስልክ እንደምናየው ነው፣ ኢንተርኔት እንደምናየው ነው። ሴቶቻችንን ከሐያ አድራቋቸዋል። ባረከላሁ ፊክ ከሐያ ተራብተዋል፣ ሒጃባቸውን ጥለዋል። ኢስላም ከፍ ያደረጋቸውን ነገር በአጠቃላይ ክብራቸውን ወደ ጎል ጥለው ወደ ሚዲያ ወጥተው ወደ ኮሜንት ጋጋታ እየሄዱ ነው። ባረከላሁ ፊኩም በምንድነው? ሶብር በማጣት ማለት ነው። ፈተናዎች ጥሪ ባደረጉላቸው ቁጥር አቤት ብለው ምላሽ እየሰጡ ነው ማለት ነው። በአሁኑ ሰዓት ላይ ሸሪዓ የማይደግፋቸው አላህ የማይወዳቸው ረሱል የማይወዷቸው ዲነል ኢስላም ያላዘዘበት ስንት አይነት መከራ ስንት አይነት ሙሲባ ተንሰራፍቷል። እዚህ አደጋ ላይ ላለመውደቅ ነፍስያችንን ያዝ ማድረግ ያስፈልገናል። አላህ ለዛ ነው ፈአማ መን ጠጋ ወአተረ الحياة الدنيا فإن الجحيم هي المأوى ያ ስሜቱን የተከተለ ነፍስያውን ያዝ ያላደረገ ሶብር ያላደረገ ወደ አላህ ውዴታ ያልተቃረበ የሆነ ሰው መኖሪያው እሳት ነው አለ አላህ ሱብሓነሁ ወተዓላ። ወአማ መን ኻፈ መቃመ ረቢሂ ወነሀ ነፍሰ ዐኒል ሀዋ አላህን ፈርቶ ነገ አላህ ፊት መቆምን ፈርቶ ነፍስያውን ያዝ ያደረጋት ሰው ፈኢነል ጀነተ ሂየል መእዋ የዚህ ሰውዬ መኖሪያው የዚህ ሰውዬ መስተንግዶ ጀነት ነው ብለዋልና በሶብር ነው ጀነት የሚገኘው። ባረከላሁ ፊኩም ለዛ ነው ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ምን ይላሉ? ኢነማ ወጀድና ኸይረ መዓሽና አለ ሶብር በሶብር ነው ያገኘነው መልካም የሆነ ኑሯችን። ሶብር በጣም አንገብጋቢ በጣም ወሳኝ ስለሆነ አላህ ቁርአን ውስጥ ذكر الله عز وجل في القرآن الصبر 90 مرة 90 ጊዜ አላህ ቁርአን ላይ ጠቅሶታል። ወታረተን ቀረነሁ بالصلاة ሶብርን ከሶላት ጋር አያይዞታል። ሌላ ጊዜ ከተለያዩ ነገራቶች አያይዞ ማለት ነው። እንደ ጥቅል ሶብር የሚያደርጉ ሰዎች ምንዳቸው إنما يوفى الصابرون أجرهم بغير حساب ማንኛውም መልካም የሰራ ሰው በ10 ይባዛለታል። መነሻው እስከ 700 እጥፍ ሊባዛ ይችላል እንደየንያው ከዛም በላይ ከፍ ሊለት ይችላል። ነገር ግን የሶብረኛን ሰው አጅር አላህ እንጂ ከአላህ ውጭ ማንንም አያገኘውም። إنما يوفى الصابرون أجرهم بغير حساب እነኛ ትዕግስተኞች እነኛ ሶብረኞች ምንዳቸው የሚያገኙት ያለ ቁጥር ያለ ስፍር ያለ ገደብ ነው ይላል አላህ ሱብሓነሁ ወተዓላ። ይሄንን ለማግኘት ከመጥፎ ነገር ነፍስያችንን ያዝ ልናደርጋት ይገባናል።